አትሌት ቀነኒሳ በቀለ ኢንቨስት ያደረኩበት የማርሻል አርት ዲሲፕሊን አንድ ነገር ያስተማረኝ የጀመርከውን ጨርስ። አርቲስት ሙሉ ዓለም ጌታቸው ከጤግሮስ ጋር ያለኝን የአምባሳደርነት ስምምነት ከቀን 25/7/2018 ጀምሮ ቀድጄ ጥየዋለሁ፣ አቋርጫለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? ዛሬም እንደተለመደው ለእናንተ ወቅታዊ አዲስና ትኩስ መረጃዎችን ይዤላችሁ ለእናንተ ከተፍ ብዬ መጥቻለሁ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ 22 ነው። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ይሄንን ቻናል ፋሚሊ ሆኖ አዎ እውነት ነው ወቅታዊና አዲስ መረጃ ዘል ጉዳዮችን በፍጥነትና በቅድሚያ ለማግኘት ከፈለጋችሁ ይሄንን ቻናል ፋሚሊ መሆን እንዳትረሱ። ቤተሰቦች ከናንተ የሚጠበቅ ሁሌ ያስለመዳችሁኝ አንድ ነገር አለ። እሱ ምንድነው? ላይክ በማድረግ እንግዲህ ፍቅራችሁን ግለጹልኝ። ላይክ አድርጉ። ወደ ቪዲዮቹ እናልፋለን። ይዣችሁ በመጣኋችሁ ቪዲዮች ላይ ሐሳቤን የግል አመለካከቴን አንጸባርቃለሁ። እናንተ ደግሞ የግል አመለካከት፣ ሐሳብ፣ አስተያየት እንዲሁም ደግሞ የተመቻችሁ ያልተመቻችሁ ነገር ካለ ኮሜንት ሴክሽኑ ክፍት ነው። ገብታችሁ ሐሳባችሁን በነጻነት ግለጹልኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም አንድ ቪዲዮ ለእናንተ ላመጣላችሁ ወደድኩኝ። በትላንትናው ዕለት እንዲሁም ደግሞ ዛሬም ጭምር በተለያዩ ሶሻል ሚዲያ ላይ በርካቶች እየተቀባበሉት አንድ ቪዲዮ ልብ የሚነካ ሆኖ ብዙዎች ሐሳባቸውን እየሰጡበት ይገኛል። ምንድነው ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ለአብዛኞቻችን ልጅ እያለን በስንት ትምህርት ቤት ህይወታችንን ለዋጀነው እልፍ የሆነ መልእክት ይዛ የመጣች ታዳጊ ቦታው ደብረ ብርሃን ደብረ ጽባህ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ተማሪ ነሽ። ታዲያ አምላኳን በማመስገኛዋ መዝሙር ላይ እንባዋ በጉንጮቿ ይፈሳሉ። ብዙዎቻችንን እኔን ጨምሮ ልጅነታችን ሰንበት ትምህርት ያደግንበትን መንገድ ወደ ኋላ መልሳናለች። ለእግዚአብሔር ለአምላኩ ያላት ፍላጎትና ፍቅር ደግሞ እንባዋ ይገልጸዋል። ከተዘፈቅንበት ኃጢአት የተሸከምነው ጉድፍ እንዳለ ታስመለክተን ልጅነታችንን ያስናፈቀችን ይህች ታዳጊ ምንኛ አምላኳን ብትወደው ምንኛ አምላኳ ቢገባት ይህንን ባነባች። እንደ እግዚአብሔር ማንም የለም፣ እንደ አምላካችን ማንም የለም እያሉ ሲዘምሩም ድምጻቸው ይሰማል። ምንኛ ወደ ልጅነታችን መመለስ አምሮን ይሆን? ምንኛ ከቤተ ክርስቲያን ራቅን? ምንኛ ወደ ውስጣችን መመልከት እንዳቃተን ኃጢአት ገፍቶ እንዳወጣን እኛም በዛው መንገድ ላይ እየተመላለስን የዓለምን ኑሮ እየኖርን እንዳለን ስንቶቻችን አስታውሳ ይሆን? ብቻ በቲክቶክ ገጽ ላይ ተመለከትኩት ብዙ ነገሮችን እንዳስታውስ አደረገች። ብላቴናዋ እንደ አምላካችን ማንም የለም፣ እንደ እግዚአብሔር ማንም የለም ዝማሬዋን እየዘመረች እንባዋ በቅንጮቿ ይፈሳል። ለኛ መተላለፍ ኃጢአት ብዛት ሳይሆን እንደ አምላካችን ማንም የለም። ይህ የሚኖር ሕይወት ነው። ሰላም። እውነት ለመናገር ይሄን ቪዲዮ ባየሁኝ ሰዓት እኔ ብቻ ሳልሆን በሌላ እምነት ውስጥም ብትሆኑ በልጅነታችሁ እንግዲህ ወደ ፈጣሪያችሁ ምን ያህል እንደቀረባችሁ አሁን ላይ ደግሞ ከእምነታችሁ በጥቂትም ቢሆን ራቅ ብላችሁ የቆማችሁ በርካቶች ትኖራላችሁና የዚች ልጅን እንግዲህ ሁኔታ ስናይ ብዙዎቻችን ልባችን ተረብሿል። በርካቶችም እንግዲህ በቤቱ በደጁ ያጽናሽ እያሉ ሐሳባቸውን ሲሰጡ ነበረ። እውነት ለመናገር የዚች ልጅ ጸሎት እውነትም ለሀገራችን ያስፈልጋልና ፈጣሪ እንግዲህ ለእንደነዚህ አይነቶቹን መልካም ልጆች ብሎ እንኳን ሰላማችንን፣ ፍቅራችንን፣ አንድነታችንን እንግዲህ በስፋትና በጤና ቢሰጠን ብዬ ከዚህ ጋር ተመኘኝ። እናንተስ ይህችን ታዳጊ ልጅን ምን ትሏታላችሁ? ሐሳባችሁን ብታጋሩ ብዙዎቻችን እንነጋገርበታለን፣ እንመካከርበታለን። ኮሜንት ሴክሽኑ ክፍት ነው። ወደ ሌላኛው ጉዳይ ስንገባ ደግሞ ቀነኒሳ በቀለ ጎዳና ወጣ እንዴ የሚያስብል አንድ ጉዳይ መጣ። ምንድነው? እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። አትሌት ቀነኒሳ በቀለ ከበደኝ ትቼ ለመባት ከበደኝ የሆነ አባት ከበደኝ ባይኔ ፈለጉ ከበደኝ አዙር ፊት
እውነት ለመናገር እንዲቻላል እንዴ ያስብላል። ይሄኛው ቪዲዮ ሳይ እውነት ለመናገር በጣም በቃ ፍጹም ከቀነኒሳ በቀለ ጋር በጣም የሚመሳሰል ወንድማችን ነው። ከዚህ በፊትም እንግዲህ ይህንን መረጃ ወይም ደግሞ በዚህ በወጣት ጉዳይ መረጃ እንዳቀበልኳችሁ ላስታውሳችሁ እወዳለሁ። አቀብያችሁ ነበረ። እንግዲህ በድጋሚ ይህ ወጣት እንግዲህ ካሪያ እየሸጠ ቪዲዮ ተቀርጾ በተለይ ሶሻል ሚዲያ ላይ እየተጋራ በርካቶች እየተቀባበሉት ቀነኒሳ በቀለ እውነት ጎዳና ወጣን የሚያስብል ጉዳይ ሆኖ እየተነጋገሩበት ይገኛሉ። ነገር ግን የእሱ ጋር አምሳያ ወይም ደግሞ ከሱ ጋር የሚመሳሰል ሰው ነው እንጂ ቀነኒሳ በቀለ አይደለም። ለማንኛውም እንግዲህ ተጨንቃችሁ የነበራችሁ ካላችሁ እውነታው ይህ ነው። እስቲ ለማንኛውም ግን በዚህ ወጣት ጉዳይ ሀሳብ ካላችሁ እንወያይበት። ሌላኛው ጉዳይ ደግሞ የነዳጅ እጥረት ሀገራችን ላይ ያደረሰው ኪሳራ እጅግ በጣም በትልቁ ወይም ደግሞ ትንሽ የሚባል አይደለም። በርካታ ሰዎች እንግዲህ የዚህ የነዳጅ ጉዳይ በርካታ ሰዎችን ላይፍ ስታይላቸውን ማግባሉታል፣ እንዲሁም ደግሞ ብዙ ኪሳራ አድርሶባቸዋል። ከዚህ መካከል እንግዲህ አንድ ሹፌር እጅግ በጣም በሚያሳዝን ሁኔታ ከባድ ኪሳራ ላይ ወድቆ አንድ ቪዲዮ አጋርቶ ነበረ። ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። አባቴ ናፍጣ ሳይኖር እንደዚህ ጭናለው ምናምን ብላ አትክልትና አቮካዶ እንደዚህ ወለ ያየ ነው ናፍጣ መንገድ ቀዳለው ምናምን ብላይ ጭናይ በኋላ አጉል እንደነየውና ነዳጅ እንደ ቀልድ እየታየ መጨመሩ ሳይንስ አሁን ላይ ደግሞ እጥረቱ በከፍተኛ ሁኔታ ሆኖ እንግዲህ በርካታ ሹፌሮች ሲያማርሩ አይተናል። ነገር ግን ከዚህ ሹፌር የበለጠ ማንም ሊያማር አይችልም። የማማር መብት የለውም። ከባድ የሆነ ኪሳራ ነው። እባካችሁ ሌሎችም ሹፌሮች ከዚህ ከወንድማችን ተማሩ። ነዳጅ መንገድ ላይ ይቀዳሉ ወይም ደግሞ መንገድ ላይ እሞላሉ ብላችሁ እንግዲህ የሚበሰብሱ የሚበላሹ እንግዲህ ጥሬ እቃዎችን ይዛችሁ ባትንቀሳቀሱ ለማለት እወዳለሁ ከዚህ ጋር። ለማንኛውም ግን ምን ይመስላችኋል? በወንድማችን ኪሳራ ላይ ሀሳብ ካላችሁ ብትሰጡበት። ሌላኛው ጉዳይ ደግሞ ወደ ዋና ጉዳያችን ስንሄድ አርቲስት ሙሉዓለም ጌታቸው እንግዲህ ከባድ ችግር ውስጥ ገብቷል። በርካቶችም የተለያየ ሀሳብ እያንጸባረቁበት ይገኛሉ። ለማንኛውም ግን አንድ ቪዲዮ ልጋብዛችሁና እኛም ደግሞ ሀሳባችንን እናንጸባረቅበታለን። አርቲስት ሙሉዓለም ጌታቸው ከጤግሮስ ጋር ያለኝን የአምባሳደርነት ስምምነት ከቀን 25/7/2018 ጀምሮ ቀድጄ ጥዬዋለሁ፣ አቋርጫለሁ የሚል በኦፊሻል በራሱ ገጽ ላይ ይሄንን ለጥፏል። እኛ ምናል ጤግሮስ ትሬዲንግ የፊንቴክ ታላቅ ወንድም ነው። ምን አለ ሙሉዓለም? ከወጣቶች ላይ ብር ለቅመህ በተባለው በስምምነት መሰረት መኪና እየሰጠህ ስላልሆነ ከአሁን ወዲህ በእኔ ስም የሚደረጉ ማንኛቸውም ማስታወቂያዎች አይመለከቱኝም፣ ያለንን ስምምነት በጥሰናል አለ። ጤግሮስ ትሬዲንግ እንግዲህ ከአዲስ አበባ መምህራን ላይ ከኦሮሚያ ወጣቶች ላይ መኪና እናስመጣላችኋለን ብሎ የተለያየ መጠን ያላቸውን ብር ለቅሞ ከ1 ዓመት እስከ 1 ዓመት ከ6 ወር ድረስ ቆይቷል። መውደቂያው መጥፊያው ዓመት ይሄ ነው ስንል ነበር። ይሄው ቀኗ ደረሰች። የሚያስተዛዝበን ግን ይሄንን ኃላፊነት ወስዳችሁ ስጡ ይመጣላችኋል ያላችሁ የመንግስት መስሪያ ቤቶች፣ የመንግስት ስራ ኃላፊዎች፣ ለምሳሌ የአዲስ አበባ ትምህርት ቢሮ ስራ ኃላፊዎች የአዲስ አበባ መምህራንን መኪና ያመጣላችኋል ጤግሮስ ትሬዲንግ እና ስጡት በኔ ይሁንባችሁ ብለ ነበር። ዛሬ ምን ይውጣል? የኦሮሚያ ወጣቶችና ስፖርት ቢሮ የኦሮሚያ ወጣቶች ሆይ ለጤግሮስ ትሬዲንግ ያላችሁን ባጃጅ እንደው ምንም ያላችሁን ነገር ሽጡና ስጡት፣ የኤሌክትሪክ መኪና ያስመጣላችኋል ብላችኋል። በመንግስት ስም ኃላፊነት ወስዳችኋል። ሉሲ ኢንሹራንስ የሚገርመው ደግሞ ሉሲ ኢንሹራንስ ነው። ሉሲ ኢንሹራንስ ጤግሮስ ትሬዲንግ ያታለላቸው እንግዲህ እኔ እንኳን ባልሰጣችሁ ሉሲ ኢንሹራንስ ገብቼላችኋለሁ ብሏቸው ነው። እንደዚህ አይነት ኢንሹራንስ የባንዲት የሌባ የሽፍታ ኢንሹራንስ ከሰረኩህ ሉሲ ይሰጣል ብሎ እንደዚህ አይነት ኢንሹራንስ የለም በአለም ላይ ታውቆ አይታወቅም፣ ታይቶ አይታወቅምና ጀስት አሁንም ደግሜ ደጋግሜ እንደምለው የኦሮሚያ ፖሊስ ኮሚሽን ስራህን ጀምር፣ ሬዲ ሁን። ጤግሮስ ትሬዲንግ
ከዚህ ዓመት አያልፍም፣ ፈራሽ ነው። አርቲስት ሙሉዓለም ጌታቸው እንግዲህ እኔ ከደሙ ንጹህ ነኝ ብሎ እጁን ታጥቦ ከጤግሮስ ትሬዲንግ ጋር ያለውን ውልን ለመቅደድ ዳር ደርሷል። ነገር ግን ይህን ጉዳይ እንደቀለል እንመለከተው አይገባም። ለ11 ወራት ወይም ደግሞ አመት ማለት ይቻላል ይሄ ውላ ጊዜ እንግዲህ እሱም ብሎ እንኳን የገዛ ከስተመር የለም ወይ ብለን መውሰድ አለብን። በነገራችሁ ላይ ለመጣባቸው ኪሳራ ኃላፊነቱ ሙሉ በሙሉ ከሚወስዱ አካላቶች መካከል አንደኛውና ዋነኛው ግንባር ቀደም ከሚባሉት ውስጥ የሚመደብ ነው። በነገራችሁ ላይ እውነት ለመናገር አርቲስት ሙሉዓለም ጌታቸው በዚህ ጉዳይ ላይ ተጠያቂ ነው ወይስ አይደለም? ከህግ አንፃር ምን ሊመስል ይችላል? የህግ ባለሙያ ጠበቃ ሰብለ የሰጠችው ሐሳብ አለ። የሷን ቪዲዮ ልጋብዛችሁና ሐሳባችንን በደንብ እንገልጽበታለን። አንድ ማስታወቂያ የሰራ ሰው የብራንድ አምባሳደርነት ወይም የማስታወቂያ ውሉን ከድርጅቱ ከአሰራጩ ጋር በማቋረጥ ብቻ ከኃላፊነት ነፃ ሊሆን ይችላል። እንዲቆያችሁ ጠበቃ ሰብለ አስፋ ነኝ። የመረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ እዚህ ስክሪኑ ላይ በምታዩት መልኩ አንድ አርቲስት በተለይ ጤግሮስ የሚባል ድርጅት ጋር የነበረኝን የብራንድ አምባሳደርነት ግንኙነት አቁሜያለሁ ብሎ ይፋ ማድረጉን ተከትሎ ይሄ ነገር እንዴት ነው ከህጉ አንፃር የሚታየው? አሁን ብራንድ አምባሳደር ሆኖ በነበረበት ጊዜ ይህንን አርቲስት ተማምኖ ንብረት ለመግዛት የተዋዋለ ሰው ቢኖር ጉዳት ቢደርስበት ውሉን ስላቋረጠ ከኃላፊነት ነፃ ይወጣሉ ይብላችሁኛል። ከዚህ ጋር በተገናኘ ማወቅ ያለባችሁ ብራንድ አምባሳደር የሚሆኑ አርቲስቶች ወይም ደግሞ የማስታወቂያ ውል ከድርጅት ወይም ከማስታወቂያ አስነጋሪ ወይም ፕሮሞተሩ ጋር የተዋዋለ ሰው በሰራው ማስታወቂያ አማካኝነት ህዝብን አሳስቻለሁ ብሎ ካመነ ማድረግ ያለበት ምንድነው ስለሚለው የማስታወቂያ አዋጅ ቁጥር 759 በ2012 የወጣው በግልጽ ያስቀመጠው አለ። በዚህ መልኩ ከማስታወቂያ አስነጋሪው ድርጅት ጋር የብራንድ አምባሳደርነት ውልን በማቋረጥ ብቻ በማስታወቂያ ከሚመጣ በተለይ አሳሳች ከነበረ ማስታወቂያው በዛ ምክንያት ከሚመጣ ኃላፊነት ነፃ መሆን አይቻልም። ስለሆነ ይሄ አርቲስትም ሆነ ሌሎች ማድረግ ያለባችሁ ያስተዋወቃችሁለት ድርጅት እያታለለ ነው፣ አገልግሎቱን እየሰጠ አይደለም፣ በእኛ መልካም ስም ተጠቅሞ ህዝብ እያታለለ ነው ብላችሁ ካመናችሁ የአጸፋ ማስታወቂያ ነው ለመልቀቅ ያለባችሁ። የአጸፋ ማስታወቂያው ደግሞ አስቀድሞ ምርትና አገልግሎቱን ለማስተዋወቅ አስፈላጊ ሆኖ በለቀቃችሁበት አካሄድ በለቀቃችሁበት የስርጭት ሰዓት መጠን እና ቦታ መልቀቅ አለባችሁ። እዚህ ጋር ውሉ ስለተቋረጠ ሳይሆን ለምሳሌ በፋና ቴሌቪዥን የተለቀቀ ከሆነ ማስታወቂያው የአጸፋ ማስታወቂያው በፋና ቴሌቪዥን መለቀቅ አለበት። በዩቲዩብ ከሆነ በዩቲዩብ እንትን ማለት አለበት። ያ ደግሞ ምንድነው አስቀድሞ በዛ በእናንተ ብራንድ አምባሳደርነት ማስታወቂያ መስራት ምክንያት የተሳሳተው ሰው ሁሉ ያ የአጸፋ ማስታወቂያ እንዲደርሰው አስፈላጊ ስለሆነ ነው። ይህንን ወጪ ማን ነው የሚሸፍነው ስለሚለው ህጉ እነኚህ አርቲስቶች ማስታወቂያውን ያስነገሩ ድርጅቶችና አሰራጮች በአንድነት እና በነጠላ መጋራት እንዳለባቸው አመልክቷል። መሰል ጠቃሚ መረጃዎችን ታገኙ እና አካውንቴን ይከታተሉ። አመሰግናለሁ። እውነት ለመናገር ተጠያቂ አልሆንም ማለት አይችልም፣ እንደሰማችሁትም ጭምር ነው። ምክንያቱም እሱ በነበረበት ጊዜ ውስጥ እንኳን ራሱ በርካታ ሰዎች ከባድ ኪሳራ ውስጥ እንደገቡ ማስተዋል እንችላለን። በዚህ ጉዳይ ላይ እንግዲህ መጀመሪያ ላይ አይቶና አውቆ ወደ ጉዳዩ ጠለቅ ብሎ መግባት ይሻላልና አርቲስት ሙሉጌታ ጌታቸው ከባድ ቅጣት እንደሚጠብቀው ከፊቱ ሁላችንም ልናስተውል ይገባል። በተጨማሪም ደግሞ ከዚህ በፊትም እንግዲህ በርካታ አርቲስቶች እንደሱ የክብር አምባሳደር ሆነው አሁን ላይ በእስር የሚገኙት አንጋፋ ወይም ደግሞ በፊንቴክ ኢንቨስትመንት ስር የመጣባቸውን ኪሳራ ሁላችንም እናውቃለን። እነሱም አሁን ላይ የህግ ቀጠሯቸውን እየጠበቁ ይገኛሉ። አርቲስት ሙሉዓለም ጌታቸውም እንግዲህ ከሰሞኑ ወይም ደግሞ በቅርብ ጊዜያቶች ውስጥ ተመሳሳይ እጣ ፋንታ ሊደርሰው እንደሚችል መረጃዎች እየወጡ ይገኛሉ። ለማንኛውም ግን ከዚህ ጋር እኔ ይህን ሀሳቤ ገለጽኩላችሁ። እናንተስ ምን ይመስላችኋል? ሌላኛው ጉዳይ ፊንቴክ ኢንቨስትመንትን በተመለከተ አንድ ታሪክ ወይም ደግሞ የአንድ ወንድማችን ታሪክ እጅግ በጣም ልቤን ነክቶታል። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። አውንታ በርሲሳ እንዲደርስህ እፈልጋለሁ። ይሄ ነገር ይሄን አጋጣሚ ምናልባት ኢንፎርሜሽኑ ከሌለህ ማለቴ ነው። እኔ ትውልዴም እድገቴም የቄራ ልጅ ነኝ ማለት ነው እና ወደዛ ሰፈር እሄዳለሁ ሰፈሬ ስለሆነ ማለት ነውና አጋጣሚ ሆኖ የሰማሁትን ነገር ልንገርህ። እዛ አካባቢ አንድ ሴትዮ አሉና ለልጃቸው መኪና ገዝተው በዛ በራይድ ገቢ ይተዳደራሉ ማለት ነው እና ይሄ የፊንቴክ እድል ሲመጣ መኪናችንን አፕግሬድ እናደርግ እናሻሽል ብለው ያለችውን መኪና መተዳደሪያዋን መኪና ይሸጡና 1 ሚሊዮን ብር ወደዛ ይሰጣሉ ማለት ነው። ከዛም በኋላ ቀለጡ፣ መተዳደሪያቸውን አጡ።
ልጁም በጣም አዘነ። ለቅሶ ተቀመጡ። አስበው ግን ዛሬ ያንተ ያደረከው ነገር ፍሬ አፍርቶ ፍትህ ያገኛሉ ብዬ ስለማስብ ማለት ነው እጅግ በጣም ደስ ብሎኛል። አመሰግናለሁ ወንድሜ። ራስህን ጠብቅ። እንወዳለን፣ እናከብረሃለን። እውነት ለመናገር እነዚህ አርቲስቶች መታሰር ብቻ አይደለም ከባድ ቅጣት ሊቀጡ ይገባል። ምን ያህል ኪሳራ እንደደረሰባቸው ወይም ደግሞ በንጹሃንና በድሃው ዜጋ ላይ እጅግ በጣም እንደቀለዱበት ያሳያል። እንደዚህ አይነትም ጉዳይ አለ። ራሳቸውንም እስከ ማጥፋትም የደረሱ እንዳሉ መረጃዎችን በጭምጭምታን ቢሆን ሰምተናል። ነገር ግን ይሄኛውን ታሪክን ስንሰማ እጅግ በጣም ልብ ይነካል። እንደዚህ የተጎዱ ንጹሃን ዜጎች ባሉበት ላይ እነዚህ አርቲስቶች እውቅና ስላገኙ ወይም ደግሞ በብዙዎች ዘንድ ተወዳጅነት ስላገኙ ብቻ ለናዝረላቸው ተገቢ አይደለም። ለማንኛውም በርካቶቹ በዚህ ጉዳይ ላይ ሐሳባቸውን ሰጥቷል። እኔ ከዚህ ጋር አንድ ነገር ልበላችሁ፣ ሁላችሁም ቢሆን አስተውሉ። በማስታወቂያ አትሸወዱ። በማስታወቂያ ወይም ደግሞ ማስታወቂያው ላይ ባለው ግለሰብ ኃላፊነት ነው ብላችሁ የምትገዙት የምትለውጡት ወይም ደግሞ ያሰባችሁት እቅድ ካለ በጥልቅ ብታስቡት፣ ኢንቨስትመንት በተለይ በደንብ አድርጋችሁ በጥልቀት ብታስቡት ተገቢ ነው ወይም ደግሞ ቆንጆ ነው ላችሁ እወዳለሁ። በዚህ ጉዳይ ላይ ሐሳብ ካላችሁ ለእናንተም አሳልፌላችኋለሁ። በሌላ ጉዳይ እንግዲህ ሰይፉን ልናወድሰው መተናል ዛሬ። እስቲ አንድ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። የእርዳታ ድርጅት አለ፣ የልመና ድርጅቶች አሉ ኢትዮጵያ ውስጥ። የእርዳታ ድርጅትን ላስተዋውቅ ዛሬ። እግዚአብሔር ምስክሬ ነው። ቦርናጌን ይባላል። አዲስ አበባ ላይ ጠፋ ብድ ካለ የት እንደምታገኙ ታውቃለህ? ቦርናጌን የት እንደሆነ ታውቃለህ? ካራ ላይ ነው። እኔ ላያቸው ፈልጌ ነበር። ብፈልግ ሹፌሩ ምንም የክፍለ ሀገር ልጆችን ማግኘት አልቻለም። በቀደም መጥቼ ማለት ነው። ስንት ሰው እንደሚያኖሩ ታውቃለህ? 400 ምናምን ሰው የአይምሮም ተጠቂዎችን ቤታቸው ያኖራሉ፣ በራሳቸው ቤት። እግዚአብሔር ምስክር። የእርዳታ ድርጅት ይባላል። የሚዲያ ጩኸት የሚያበዛ ቲክቶከር በላይቭ እንትንና እንደዚህ ዳይፐር አለብኝ ደግሞ ኦዲት ተደረግ ስትለው ሃይማኖት ውስጥ የሚደበቁ ሰዎች እግዚአብሔርን የእርዳታ ድርጅት አይደሉም፣ የልመና ድርጅቶች ናቸው። መለመን አይደለም መርዳት የሚፈልጉ ሰዎች አሉ ኢትዮጵያ ውስጥ 400 ሰው የአይምሮ ህሙማንን ሰብስበው አዲስ አበባ ላይ ያሉት ሰዎች ሰብስበው ሰው አድርገው ዶክተር ያርጉ አርጉታሉ። እናቴ ትሙት አዲስ አበባ ላይ ነው ካራ ላይ ያሉት 5 ልጆች ያላቸው ሰዎች ናቸው በራሳቸው ቤት ላይ። አሁን የሚጠቀሙት ምን እንደሆነ ታውቃለህ? መኪናቸውን 4 ቁጥር መኪና ነው የሚጠቀሙት። አዲስ አበባ መስተዳደር የፈቀደላቸው። ምክንያቱም ጥቅማቸው በጣም ኢምፖርታንት ነው። የፖለቲካ ጥቅም የላቸውም። የፖለቲካ ጥቅም የሚዲያ ጥቅም አታገኙም ከነሱ ጋር። እነሱ ሪል እርዳታ ስለሚረዱ 4 ቁጥር መኪና ሰጥቷቸው ነው የሚጠቀሙት። ተቸግረው ነበር። መኪናውንም አዲስ አበባ መስተዳደር እግዚአብሔር ይስጠው እቺ መላጣ እቺ ሰይፉ በየዓመቱ እየሄደች ብር ትሰጣለች፣ መኪና ትሰጥ ማለት ታግዛቸዋለች። ሰይፉ የዋዛ እንዳይመስል ይሄ መላጣ በእርዳታ ስራ ላይ ሲሪየስሊ የሚረዱ ድርጅቶችን ጠንቅቆ ያውቃል። ያው ኢንተርቴይንመንት ስለሆነ ያው እነዛንም ያጫውጩላችኋል። ግን ለስጋው ግን ለነፍሱ ግን ሲሆን ቦርናጌን ነው የሚሄደው እና ወይዘሮ ኪያ ስባት እግዚአብሔር ያክብሮት እንደዚህ ስላደረጉ ሰይፉ አንቺ መላጣ ግን እኔ በጣም ነው የምወድሽ እኮ ምክንያቱም ስትረዳ እንኳን አይታወቅም አታሳውቅምና እነሱ ጋር የምታደርገውን ነገር አውቃለሁ። ጤና ሚኒስቴር ወደ እዛ የምታደርጉትን ነገር አውቃለሁ። አዲስ አበባ መስተዳደር ፖለቲከኞች ምን እንደምታደርጉ አውቃለሁ። ግን ያው ፖለቲከኛውም ሰውም ጩኸት ያለበት ቦታ ነው የምትሄዱትና ጩኸት ያለበትን ቦታ ተን ሪል እርዳታ የሚረዱ ድርጅቶችን ግን እያሰስን መርዳት አለብን ነው። እውነት ለመናገር በርካታ አርቲስቶች ለራሳቸው ጥቅም ቆመው በርካቶች ንጹሃን ድሆችን እንግዲህ በሚዘርፉበት ሀገር ላይ እንደ ሰይፉ አይነት ደግሞ መልካም በድብቅ ለማንም ሳያሳዩ ተደብቀው እንግዲህ የሰጡትን ከነሱና ከተቀባዩ ውጪ ማንም ሰው ሳያውቅ በርካታ መልካም ስራዎችን እንደሰሩ ስናቅ እውነት ለመናገር ይቺ ሀገር እውነትም ቀለሟ ልክ እንደ ነብር ቆዳ ዥንጉርጉር ነው ያስብለናል። ለማንኛውም ግን ሰይፉ ፋንታው በርካታ መልካም ስራዎችን ሲሰራ አይተናል፣ ሰምተናል። እንግዲህ እስካሁንም ደግሞ እየሰራ ወደፊትም እንደሚሰራም እናውቃለን። ለሰይፍሻ እንግዲህ ትልቅ ክብር ሊሰጠው ይገባል። በነገራችሁ ላይ ከዚህ በፊትም በአለፉት ቪዲዮዎች ላይ የሚጋበዝኳችሁ ጉዳይ ነበረ። ለሰይፉ ፋንታውን የክብር ዶክትሬት አይገባውም ወይ? እውነት ለመናገር ለሰይፉ ያልተገባው ለማንም አይገባውም ባዮች ውስጥ መካከል አንዱ ነኝ። እናንተስ በዚህ ጉዳይ ላይ ግን ምን ትላላችሁ? ሐሳባችሁን ስጡበት፣ እንወያይበታለን። ተጨማሪ ቪዲዮ አለ ልጋብዛችሁ። የምትመለከቷቸው በወላይታ ሶዶ የሚገኙ እናት ደረታቸውን እየደቁ እያነቡ ለቅሶ በሚያሳዝን መንገድ ሐዘናቸውን የሚገልጡት የወለዱትን ልጅ አጥተው ሳይሆን መጽሐፍ ቅዱስ በገጽ በገጽ ተገንጥሎ ቆቀር ሲሸጥበት ተመልክተውና አይተው። እንዲሁም ደግሞ የምትመለከቷቸው የወላይታ ዲቻ ደጋፊዎች በስታዲየም ውስጥ መጽሐፍ ቅዱስን መቀደድ አስመልክቶ ተቃውሟቸውን
ሲገልጹ እንዲሁም ፌዴራል ፖሊሶች የጻፉትን ጽፍ ሲቀበላቸው ነው የምትመለከቱት። ይሄ በጣም ደስ የሚልና ይበል የሚያሰኝ ነገር ነው። በምንም መልኩ ሃይማኖታችንን እምነታችንን የምናራምድበት ቅዱስ ነው ብለን የምንቀበለውን መጽሐፍ በየትኛው መንገድ መቀደድ አለበት ብዬ አላምንም። ሰው መጽሐፍ ቅዱስን ሆን ብሎ የሚቀድና የሚያቃጥል ከሆነ ውስጡ ሌላ መንፈስ እንዳለበት ምንም መጠርጠር አያስፈልግም። ከሰሞኑ ምንም ቤት ቆልፌ ባለመሄዴ ልጆቼ ገብተው አንድ ገጽ ይሁን ሁለት ገጽ ገንጥለው ደርሼባቸዋለሁ። ህፃናት ስለሆኑ ማለት ነው። መጽሐፍ ቅዱስ በምንም መንገድ ገጹ ወረቀቱ ሊቀደድ ሊበላሽ የሚችልበት ነገር ይኖራል። ሆን ተብሎ በዓላማ የእግዚአብሔርን ቃል ለማዋረድና ለማቃለል ሰዎች ሲቀዱት ግን እንደዚህ በአደባባይ ወጥተን ሐዘናችንንም ሆነ ተቃውሟችንን መግለጻችን አስፈላጊ እንደሆነ ይሰማኛል። ነገር ግን ከዚህ በላይ በወላይታና በዙሪያው የሚገኙ የእግዚአብሔርን ቃል የሚያጣምሙ ሰዎች መጽሐፍ ቅዱስን ገንጥለው ቆቀር ከሸጡበት ሰዎች የበለጠ አደገኞች የእግዚአብሔርን ቃልም ደግሞ የሚንቁና የማያከብሩ መሆኑን ማሳሰብ እፈልጋለሁ። በዚህ አጋጣሚ በተለይ የምትከተሏቸው ስታዲየምና አዳራሽ እየሞላችሁ አሜን የምትሏቸው የሚሸጡላችሁ ነገር ሁሉ ይፈውሳል፣ ያድናል፣ ተአምር ያደርጋል እያላችሁ የምትገዟቸው የሚያሞኟችሁን እነዚህ ሐሰተኛ ነቢያት ቆቀር መጽሐፍ ቅዱስ ገንጥሎ ከሸጠው ሰው በላይ አደገኞችና መርዘኞች እንደሆኑ ልነግራችሁ ፈልጋለሁ። መጽሐፉ ወረቀት ላይ እንደመጻፉ በእርጅናም ሆነ ውሃ ፈሶበት አንዳንድ ጊዜ በአጠቃቀም ጉድለትም ሊቀደድ የሚችልበት የራሱ የሆነ መንገድ ይኖረዋል። ምክንያቱም እኚህ ገጾች በጣም ስስና ጥንቃቄ ካልተደረገበት በስተቀር ሊገነጠሉና ሊቀደዱ የሚችሉ ስለሆኑ ማለት ነው። ነገር ግን በዚህ ውስጥ ያለውን ቃል ይዘው ሱፍ ለብሰው ይሄ ቃል የማይለውን የሚነግሯችሁ በማር የተለወሰ መርዝን የሚግቷችሁ ከናንተው አካባቢ ላይ የወጡ ሐሰተኛ ነቢያቶችን በተመለከተ እኚህ እናት ደረታቸውን እየደቁ እንዳለቀሱት የወላይታ ዲቻ ደጋፊዎች መጽሐፍ ቅዱስ ስለመገጠሉ ሰላማዊ ሰልፍ እንደወጡት ሰላማዊ ሰልፍ ወጣችሁ ደረታችሁን እየደቃችሁ በሐዘንና በተቃውሞ ካልገሰጻችኋቸውና አደብ ካላስገዛችኋቸው መጽሐፍ ቅዱስን ገንጥሎ ቆቀር ከሸጠው ሰው በላይ የበለጠ ጉዳትን የሚያደርሱ እጅግ በጣም አደገኞች በትውልድ ልብ ላይ መርዝና ጠማማነትን የሚያደርጉ መጽሐፍ ቅዱስን ገነጠለ ካላችሁ ሰዎች በላይ በጉያችሁ የተሸከማችኋቸውና ያዘላችኋቸው ሐሰተኛ ነቢያቶች እንደሆኑ ማሳሰብ ፈልጋለሁ። መጽሐፍ ቅዱስ በዓላማና በአጀንዳ መቀደዱን እጅግ በጣም አጥብቄ መቃወም ቢሆንም ነገር ግን ከሚቀዱት ሰዎች በላይ የሚያጣሙት ሰዎች በትውልድ ላይ መርዝ እንደሚያደርጉ ስለማስብ የሚያጣምሙትንም ሰዎች ቋሚነት እንድንቃወምና ከቤተ ክርስቲያኖቻችን ዞር እንድናደርጋቸው ማሳሰብ ፈልጋለሁ። ሰላም ሁኑ። ይህን ጉዳይ ስመለከት እውነት ለመናገር አንዳንድ ጊዜ ወዴት እየሄድን ነው? ሀገራችን ግን በርካታ ባህሪና በርካታ የተለያየ አመለካከት ያላቸው ሰዎች ስብስብ ነን። ምክንያቱም አንዳንዱ የአንዱን እምነትን ከማክበር አልፎ ይደጉማል፣ ይረዳል። አንዳንዱ ደግሞ እንግዲህ የራሱን እምነትንም ራሱ ይዘርፋል። አንዳንዱ ደግሞ የራሱን እምነትን ጠብቆ የሰው እምነትን ማፍረስና መናቅና እንዲሁም ደግሞ መጥፎ ነገር እያደረገ ይኖርባታል። እኔ ከምንም በላይ ግን የምገረመው የራስን እምነትን ይዘ በራስ አቋም ላይ መጽናት፣ ይሄ በማንኛውም እምነት ወይም ደግሞ በሰዋዊነት ላይ ተቀባይነት ያለው ቦታ ይመስለኛል። ነገር ግን እንዴት እስቲ የሰውን እምነት ወይም ደግሞ የሰው እምነትን የኔን እምነትን ተከታይ ስላልሆነ ብቻ የሱን የሆነ መገልገያ የሆነ ንዋየ ቅድሳት ሊሆን ይችላሉ፣ ወይም ደግሞ አምልኮ መፈጸሚያ ወይም እንደ መጽሐፍ ቅዱስም እንደ ቁርአን ሊሆን ይችላል። ብቻ ግን እነሱን ወስዶ እየቀደዱ ምን እያሉ ለአላስፈላጊ ነገሮች ማዋል እጅግ በጣም የወረደ ወይም ደግሞ ከአንድ ሰው የማይጠበቅ በጣም የወረደ ስነ ምግባር ነውና ይህንን ጉዳይ የፈጸሙ ሰዎች እንግዲህ ለሕግ እንደቀረቡ ሰምተናል። እውነትም ህብረተሰቡም እንግዲህ ያደረገው ድርጊት እጅግ በጣም ተቀባይነት ያለው ሊከበር ወይም ደግሞ ሊመሰገኑበት የሚገባ ጉዳይ ነው። ለማንኛውም ግን ከዚህ ጋር ተያይዞ በርካቶች ሀሳባቸውን እየሰጡበት ያለ ጉዳይ ነው። እኔ እንደዚህ ብዬ ሀሳቤን ሰጡኝ፣ እናንተ ሀሳብ ካላችሁ ግለጹልኝ። በተጨማሪም ደግሞ በኢቢኤስ ቴሌቪዥን በስፋት በደንብ ያወቅነው ዘወትር ደሳለኝ እንግዲህ አንድ የጽናት አምሳል የሚሆን ንግግር ተናግሯል። ልጋብዛችሁና ሀሳባችንን እንሰጥበታለን። 17 ዓመት ሙሉ በታይኳንዶ በወርልድ ታይኳንዶ ፌዴሬሽን ስፖርት የቆየሁበት ስፖርት ነው። 17 ዓመት ሙሉ ኢንቨስት ያደረኩበት የማርሻል አርት ዲስፕሊን አንድ ነገር ነው ያስተማረኝ፣ የጀመርከውን ጨርስ። ጽድት አድርገህ ውጤትህን ጨርሰህ አደባባይ ብትወጣ ይሻላል፣ ተሳቀ ወይም ተሸማቀ ከምታገኝ።
አሁን እዚህ ጋር በደንብ እንድትይዝልኝ የምፈልገው ባችለር ኦፍ ኮምፒውተር አፕሊኬሽን ኢን ኢንዲያ 3 ዓመት ነው የቆየሁበት። ዩኒቲ 5 ዓመት ነው የቆየሁበት ኮምፒውተር ሳይንስ። በአጠቃላይ ሲደመር ለኮምፒውተር ሳይንስ ዲግሪ 8 ዓመት ነው የቆየሁት። ማን ነው ባችለር ዲግሪውን እንደገና ከዜሮ ጀምሮ እስከሚያልቅ ድረስ ጥርሱን እኝክ አድርጎ የሚደርሰው? የሆነ ታይም ላይ እኮ ተስፋ መቁረጥ አለ። አይ ሃድ ዘ ታይም when I said ትምህርት ለኔ አይሆንም፣ በቃ እንደ ማንኛውም ሰው የሆነች ነገር ልሞክር በቃ ያለ ትምህርት ያልኩበት። የኔ ቤተሰብ ትምህርት ላይ የማይደራደር ቤተሰብ ነበር። ኢማጂን አባቴን ላስቀይመው ነው። አደራ አለብኝ እኮ አብራ ኤቭሪ ወጣት አደራ አለበት። እሱን እያሰበ ነው እየተጨነቀ ያለው። እውነት ለመናገር ዘወትር ደሳለኝ የተናገረው ታሪኩ ላይ ስንሰማ የአልሸነፍ ባይነት ወይም ደግሞ አልወድቅም ለዓላሜ ቆራጥ ነኝ የሚለውን ነገርን በደንብ ያንጸባረቀ ይመስለኛል። እንግዲህ በኢቢኤስ ቴሌቪዥን ላይ ለበርካታ ጊዜያቶች በርካቶችን እንግዲህ እያዝናና በመዝናኛ ኢንዱስትሪ እንግዲህ በፕሮግራም አቅራቢነት እንግዲህ ከፊት ከነበሩት አንጋፋ ሰዎች መካከል አንዱ ሆነ ነበረ። እንግዲህ አሁን ልክ ከኢቢኤስ ቴሌቪዥን እንደወጣ ሁላችንም እናውቃለን። አሁን ታሪኩን ይህን ሲያቀብል በርካቶች እንግዲህ እየተቀባበሉት እየተነጋገሩበት ይገኛሉ። እናንተ ስለ ዘወትር ደሳለኝ ምን ትላላችሁ? ሀሳባችሁን ስጡበት። ቤተሰቦች ለማንኛውም ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እንግዲህ ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።